አገባሽ አንቺ ከኔ በላይ ታውቂያለሽ ቢልሽ ጀስት ምን እንደምትሆኚ እና እናንተ እንዳትሞክሩት። ግን እንደዚህ አይነትም ልባም ሴቶች አሉ። እጅግ የሚደንቅ ታሪክ ነው። በጣም ትማሩበታላችሁ። አንዲት እህት አንድን ዲያቆን ፍቅረኛ ትይዛለች። ከዛም በኋላ በፍቅር እየቆዩ ሳሉ እሱ ብዙም አይወዳትም፣ ብዙም አይፈልጋትም። እሷ ግን በጣም ትወደዋለች። በጣም አስተዋይም ሴት ናት። በጣም ልባም የምትባል ሴት ነች። እናም እንደማይወዳት ብዙም እንደማይፈልጋትም ታውቃለች። ለስሜት እንደሚፈልጋትም ታውቃለች። ስለዚህ በተገናኙ ቁጥር የተለያየ ነገር ነው የሚጠይቃት። የተለያየ ነገር ዝሙትን ፈጽም ይላታል። ከዛ በኋላ ታገባኛለህ ስትለው እንዴ በተክሊል ነው ማገባሽ ይላታል። እንዴ ዝሙት ከፈጸምን በኋላ በተክሊል መጋባት እንችላለን እንዴ ብላ ስትጠይቀው ምን ችግር አለው ራሴ አይደለ እንዴ ማገባሽ ምን ችግር አለው ይላታል። እንደዚህ እያለ ያስጨንቃት ነበረ ማለት ነውና ከዛ በኋላ አለች ይህንን ልጅ መቀየር አለብኝ ብዬ ወሰንኩ አለች። እና በቃ እሺ አልኩት አለች። በቃ ዝሙትን ፈጽም እና በቃ ቤት ምንም ችግር የለውም ዝሙትን ፈጽም ብዬ እኔ ቤት ቀጠርኩት አለች። ራት በስነ ስርዓት ራት አዘጋጅቼ ቀጠርኩት አለች። ከዛ በኋላ ራት ሊበላ መጣ። ከዛ እኔም በጣም ቆንጆ ሁኜ ውብ ሁኜ ጠበቅኩት። ከዛም በኋላ ራት ቀረበ፣ ራት በላን። ከዛ በኋላ እሺ ያለኝ አለች። እሺ ይኸውልህ እኔ በጣም እወድሃለሁ፣ እኔ ለጋብቻ ነው የምፈልግህ፣ አንተም ብዙ እንደማትወደኝም አውቃለሁ፣ ለስሜት እንደምትፈልገኝም አውቃለሁ አልኩት አለች። አይ እኔ በጣም ነው የምወድሽ፣ እኔ በጣም እኔ ካንቺ ውጪ በቃ እኔ ማንንም አላገባም አለኝ አለች። እሺ እንደዛ ከሆነ ነገ ጠዋት ስንነሳ ከእንቅልፋችን ምን አይነት ስሜት ይሰማሃል ብዬ ጠየቅኩት አለች። እንዲህ በጣም ነው ደስ የሚለኝ፣ በጣም ካንቺ ጋራ ማደር ለኔ ትልቅ ደስታዬ ነው፣ ትልቅ ሰላሜ ነው፣ በቃ ደስ ነው የሚለኝ፣ ፍቅሬ በጣም ይጨምራል፣ እወድሻለሁ። ከዛ በኋላ በቃ እኔ ላንቺ ያለኝ ነገር እጅግ እየጨመረ ይሄዳል ይላታል። ከዛ እሷም አይ እንደዛማ አይደለም አለች። እንዴት? ጠዋት ስትነሳ ማታ ክህነት ኖሮ አብረህ የተኛኸኝ ሰውዬ ጠዋት ስትነሳ ክህነት የለህም፣ ምእመን ነህ። አንደኛ ክህነትህን ማጣትህ አሁን ባለ ስሜት ሳይሆን ከዛ ስሜት ከለቀቀ በኋላ ክህነትን ማጣትን ስታስብ በጣም ትጠላኛለህ። ሁለተኛ ገብተህ መቀደስ አትችልም። ሶስተኛ ክርስትና ማንሳት አትችልም። የራስህን ልጅ እንኳን ቀድሰህ መቁረብ አትችልም። ከክህነትህ ከማዕረግህ ትወርዳለህ። በተለያዩ አገልግሎቶች ላይ ከውጭ ነው እንጂ ወደ መቅደስ አትገባም። አልባሱን እንኳን መልበስ አትችልም። ቤተ ክርስቲያን በተክሊል አንተን ልትድርህ አትችልም። ይሄን ስታስብ አይደለም ልትወደኝ የመጨረሻ ነው የምትጠላኝ። ስለዚህ ነገ ጠዋት ምእመን ነህ፣ አሁን ዲያቆን ነህ፣ ቀጥል። በዚህ ነገር እኔ አልስማማም፣ ግን አንተ ፈቃድ ከሆነ አምነህበት የምትገባ ከሆነ እሺ ናንተኛ አልኩት አለች። በዛ ታይም ቀጥታ ልቡ ተሰበራለች። የሚገርም ነው እንደው አንዳንዴ እግዚአብሔር በየትኛው ሰዓት እንደሚቀይራቸው አይታወቅም። ከዛ ልቡ ተሰበራለች እና እንጂ ስለው አይ አልመጣም አለች። እምቢ አለኝ አለች። በቃ ችግር የለውም ብለህ የለና ነገ ጠዋት ምእመን ነገ መቀደስ አትችልም፣ እንደ ምእመን ከኛ እኩል ትቆርባለህ፣ ዲያቆን አትባልም። ስለዚህ ከፈለክና ችግር የለውም። እኔ እኮ ምንም የማጣው ነገር የለም፣ ተክሊልን ባጣ ነው። ከዛ ደግሞ ንስሐ ገብቼ በቁርባን ማግባት እችላለሁ። አንተ ግን በተክሊል ማግባት አትችልም፣ ክህነትህን ታጣለህ፣ እድሜ ልክህን የተማርክበትን በሙሉ ታጣለህ። ጨማመርኩበታለች በጣም። ከዛ በኋላ እዛው ይቅርታ አለኝ አለች። በጣም ይቅርታ በቃ ልቡ ተነካለች፣ አለቀሰ እና ይቅርታ በቃ እኔ ዝሙት ገፋፍቶኝ ነው ምናምን አለኝ አለች።
ከዛ በኋላ በጣም ይቅርታ ብሎኝ አዝኖ አልቅሶ ከዛ በኋላ ገብርኤልን አንቺን ነው ማገባው ካንቺ አልለይም ገብርኤልን ብሎ ከማለ ባይዘው እንትን ነው ነግራኛለች ገብርኤልን ብሎ ከማለ ማለት ነው በቃ ስለዚህ ገብርኤልን ብሎ ምሎ ካንቺ አልለይም አንቺን ነው ማገባው ብሎ ከዛ በኋላ እኔ ምን ባይ መጣለች ሁለታችንም ተለቃቅሰን ከዛ በኋላ እሱም በሰላም ወደ ቤቱ ሄደ አለች ማታ ማለት ነው ከዛን ጊዜ ጀምሮ በጣም ወደደኛለች በጣም እኔም መቀራረብ ጀመርን ልዩ ፍቅሮችን ለሱ ሰጠዋለሁ አለች በጣም ትሪት አረጋዋለሁ እንከባከባዋለሁ አለች በጣም ብዙ ነገሮችን አዳዲስ ነገሮችን አስለመድኩት አለች ከዛ በኋላ በቃ ንጽህናችንን ጠብቀን ለተክሊል በቃን እና አሁን ተጋብተን እየኖርን እንገኛለን አለችኝ ማለት ነውና ብዙ ነገር ትማራላችሁ ከዚህ ታሪክ ብዬ አስባለሁ መቼም መዘርዘር አይጠበቅብኝምና ራሳችሁን ጠብቁ እንደዚህ አይነት ፈተናዎች ይመጣሉ ግን እናንተም እንደዚህ አድርጉ ማለት አይደለም ዲያቆንን ጠርተሽ እንደዚህ እሷ ልባምና አስተዋይ የመጨረሻ ጀግና ሴት ስለሆነች ነው ይሄን ያደረገችው እንጂ አንቺ ጠርተሽ እንደዚህ አንተን ልትለኝ አትችልም ማለት ታው እንደዚህ ብትዩ ምን አገባሽ አንቺ ከኔ በላይ ታውቂያለሽ ቢልሽ ጀስት ምን እንደምትሆኚ እና እናንተ እንዳትሞክሩት ግን እንደዚህ አይነትም ልባም ሴቶች አሉ እና ዲያቆናትም ሰው ናቸው እና በዝሙት ፈተና ሲፈተኑ እንደዚህ አይነት ነገሮችን ሊጠይቁ ይችላሉ ስለዚህ ግን እናንተ ልበሰፊ ነገር አሳላፊ ሆናችሁ በማስተዋል እከሌ ጠየቀኝ እንደዚህ ያደረገኝ ሳይሆን ጠጋ ብላችሁ ታው እንደዚህ አይደለም አንተ ዲያቆን ነህ እንደዚህ እኮ ማድረግ የለብህም እንደዚህ ከሆነ እኮ እንደዚህ ትሆናለህ ጠጋ ብላችሁ ማለት ነው በፍቅር ቃል ብትመክሯቸው ጥሩ ነው እንጂ አቤት እሱም ብሎ ዲያቆን ደሞ እንደዚህ ብሎኝ ትላላችሁ ግን እንደዛ አይባልም እሺ ሚስጥራቸውን ሸሽጉላቸው ደብቁላቸው እናንተ ካልደበቃችሁ ማን ይደብቅላችኋል ስለዚህ ከቻላችሁ ለመቀየር ሞክሩ ካልቻላችሁ ግን መክራችሁ ካጠገባቸው ዘወር በሉ ያንን ነው መመክራችሁ ከግንቦት በኋላ ለምትዳሩ ሙሽሮች አዲስ ነገር ይዤላችሁ እየመጣሁ ነው በቅርቡ ማሳውቃችሁ ይሆናል ሰላም እግዚአብሔር ከሁላችን ጋር